መጀመሪያ አላይት ሞሽናችንን እንከፍታለን። ከዛ የፕላስ አይከኗን ከታች እንጫናለን። አስፔክት ሬሾአችንን 9:16 እናደርጋለን። ከዛ ክሬት ፕሮጀክት እንለዋለን። ፕሮጀክት እንደምንፈልገው የባክግራውንድ ከለሩን ማለት ነው። እሱን ለማድረግ ፕላስ አይከን እንጫናለን። ከዛ እዚህ ጋር የሬክታንግል ሼፕ እናስገባለን። ከዛ በኋላ ከላይ ፊል ኮምፖዚሽን ኤሪያ የሚለው አንዴ ክሊክ እናደርጋለን። ራዲየሱን 0 እናደርገዋለን። ራዲየሱን 0 ካደረግን በኋላ የዚህን ባክግራውንድ ከለር እንቀይራለን። እንደዚህ አይነት ከለር እንጠቀም። ኦኬ ከዛ በኋላ ምን እንደምናደርገው ባክግራውንዳችንን አዘጋጅተናል ማለት ነው። ከዚህ በኋላ ምን እንደምናደርገው ፕላስ አይኮኗን እንጫናለን ድጋሚ። ከዛ ሬክታንግል ሼፕ እናስገባለን። ኤክሱን እናረዝመዋለን ማለት ነው። ትንሽ 400 እናድርገው። ከዛ ዋዩንም ትንሽ እንጨምርለታለን። ከለር እንቀይርለታለን። ከለሩን እንደዚህ አይነት ከለር እንጠቀም። ከዛ በኋላ እዚህ ጋር ሻዶ ነገር እንጨምርለታለን። ሻዶ እንጨምርለታለን ማለት ነው። ኦኬ ትራንስፓረንት ኦፓሲቲውን ትንሽ ቀነስ እናደርገዋለን። ሪል የሆነ ሻዶ ለመፍጠር ማለት ነው። አሁን የቦክሳችንን ጨርሰናል ማለት ነው። ቀጥታ ላይን እናስገባለን ማለት ነው። እሱን ለማድረግ ቴክስት ላይ እንገባና የማይነስ ምልክት አንደርስኮር ምልክት ማስገባት እንችላለን። የአንደርስኮር ምልክት ካስገባን በኋላ እዚህ ጋር ሳይዟን ትንሽ ጨምር እናደርጋታለን። ከለሯን እንቀይራታለን። ላይክ ይሄን ከለር እንጠቀመው ራሱን። ኦኬ ከዛ በኋላ ምን እንደምናደርገው ከዛ እንደዚህ እንጨምረው። ይሄን የፈለኩትኝ እኔ። እሺ የሬክታንግላችንን ራውንድነስ ትንሽ ቀነስ እናደርገው። ራዲየሷን ማለት ትንሽ ቀነስ እናደርጋት ላይክ እንደዚህ። ከዛ በኋላ ይሄንን ላይን ራሱን ዱፕሊኬት እናደርገዋለን። ሲገን ገባና ዱፕሊኬት ላየር እንለዋለን። ሮቴት እናደርግና እንደዚህ 90 ዲግሪ ላይ እናደርገዋለን። ከዛ እዚህ ጋር እናደርጋታለን። ሳይዟን እንቀንሳታለን ትንሽ። የዶቱን መጠን እዚህ ጋር መቀነስ ማለት ነው። እንደዚህ እንደዚህ ማለት ነው። ኦኬ በጣም አሪፍ። ግራፋችንን ዋይ እና ኤክስ አክሲሱን ሰርተናል ማለት ነው። አሁን የምናደርገው ምንድነው ትንሽ ባክግራውንዱን ግን ወደ ዋይት ቢሄድ ጥሩ ነው። ትንሽ ልክ እንደዚህ አካባቢ ደመቅ ቢል አሪፍ ነው። ግራፋችንን ጨርሰናል ማለት ነው። አሁን ቴክስት እናስገባለን። ቴክስት እናስገባና ለምሳሌ ኦገስት እንበለው ወይም ኦገስት ቲወልድ ልበለው። ከዛ ከታች እናስቀምጣለን። እዚህ ጋር ሳይዟን ቴክስት ሳይዟን እንቀንሳለን። ፎንቱን እናስተካክላለን። ላይክ እንደዚህ ወንጸድ ይመስለኛል። ከዛ በኋላ ቴክስቷን ነጭ እናድርጋት። አይ ቲንክ አሪፍ ነው። ከዛ ጠጋ እናደርጋታለን። እዚህ ጋር እሺ እንቀንሳት። እቺን አደረግን። ከዛ እራሱ ዱፕሊኬት እናደርግና ይሄንን ቱዳይ እንለዋለን። በጣም አሪፍ። አሁን ግራፋችንን ጨርሰናል። ከዛ በኋላ የቪውን እናስቀምጣለን ማለት ነው ከላይ። በጣም አሪፍ። አሁን ጨርሰናል። ከዛ በኋላ ወደ ላይ እናደርጋለን። የሆነ ነገር ለምሳሌ ቪው እናድርገው። ለምሳሌ ቲወልቭ ኬ እንበትና እዚህ ጋር እናስቀምጣለን። ኦኬ እዚህ ጋር እንመጣና ከለሩን አድጀስት እናደርጋለን። ትንሽ ራይት ሆነ አሪፍ ነው። ከዛ የቴክስታችንን ፎንት እናስተካክላለን። እዚህ ጋር እንመጣና ማለት ነው። ከዛ ሳይዙን ትንሽ ቀነስ እናድርጋለን። እሱን ዱፕሊኬት እናደርገዋለን። ኦኬ ቁጥር ብቻ እንቀይራለን። 24 ኬ እንለዋለን። ዘ ፖዚሽን እናስተካክላለን። ወደ ላይ ከፍ እናደርጋታለን። ከዛ
ከዚህ በኋላ ምን ብናደርገው ግራፉን አኒሜት ማድረግ ነው። ግራፉን አኒሜት ለማድረግ ምን እንደምናደርገው እዚህ ጋር ቬክተር ድሮይንግ ቱል እንጠቀማለን። ከዛ በኋላ እዚህ ጋር መነሻችንን ከዚህ ብናደርግ እዚህ ጋር እናድርግና ላይክ እንደዚህ ዝግዛግ አይነት ላይክ እንደዚህ ማለት ነው። ከዛ በኋላ የዚህን ግራፍ ምን እናደርገዋለን ከለሩን ይሄ ስትሮኩን ትንሽ ጨምር እናደርጋትና ስትሮክ ከለራችን ግሪን እናደርገዋለን ማለት ነው። አሁን ግራፋችን በሚገባ ጨርሰናል ማለት ነው። ግራፋችን ይሄን ይመስላል። አሁን ይሄን ግራፍ እንዴት ነው አኒሜት የምናደርገው? ግራፉን አኒሜት ለማድረግ ከእናንተ የሚጠበቀው ምንድነው? ለኛ ድሮይንግ ፕሮግረስ ሚል ኢፌክት መጠቀም ነው። እዚህ ጋር እንዲ ሼፑን ክሊክ እናደርግና ኢፌክት ላይ እንገባለን። ከዛ አድ ኢፌክት ላይ ድሮይንግ ፕሮግረስ ሚል ኢፌክት አድ እናደርግበታለን ማለት ነው። ድሮይንግ ፕሮግረስ ይሄኛውን ኢፌክት አድ እናደርጋለን ማለት ነው። አይን ካደረግን በኋላ ኤንድ ላይ ሄድና ኪፍሬማችንን እናስራለን ማለት ነው። ከዛ ላይክ ዚስ 0 እናደርገዋለን ልክ እንደዚህ ማለት ነው። ከዛ በኋላ ልክ ምን እናደርጋለን ኪፍሬማችን ፖዚሽኑን መቀየር ላይክ ዚስ እንዴት ነው የፈለግነው እኛ ላይክ ዚስ። ከዛ የሆነ እንትን ነገር እንጨምርበት ግራፍ ላይክ ረጋ ብሎ ጀምር ነው በኋላ በፍጥነት እንዲያደግ ማለት ነው። ፍጥነቱ እንዲጨምር ግራፍ አኒሜት ሲያደርግ እንደዚህ ነው። ዘን ግራፉ ላይ ግን ግሎ ኢፌክት ብንጨምርበት ግሎ ከለሩን እንድናደርገው ዘን ሃርድነሱን ትንሽ ቀንስ ላይክ ዚስ አይነት ግራፍ መስራት ይቻላል ማለት ነው። አቨሬጅ ቪው ፐር መንዝ ልበለው ፐር መንዝ። ከዛ ቴክስቱን ትንሽ እንቀንሳትና ከለሩን አድርገው እዚህ ጋር እናስቀምጣትና ኢንዌስ የሆነ ቁጥር እናስቀምጥ እዚህ ጋር ላይክ 100,000 views ቢሲ ጋር አስቀምጠን ቦልድ እናድርገው። ከዛ ከለሩን ነጭ እናድርግና ይሄን ዲስክ አድርገን በኋላ ናው አሁን ይሄ ቁጥሩ ራሱ አኒሜት እንዲያደርግ እናድርገው። እሱን ለማድረግ ካውንት አፕ የሚል ኢፌክት አለ። እዛ ጋር እንገባና ካውንት አፕ የሚለውን ክሊክ እናደርጋለን ማለት ነው። ልክ እንደዚህ አኒሜት ያደርጋል ማለት ነው። ስለዚህ ቁጥራችንን በሚገባ አኒሜት አድርገናል ማለት ነው። ከዛ በኋላ የምናደርገው ምንድነው ሜቢ ግሎ ኢፌክት እዚህ ጋር መጨመር እንችላለን። ነጭ ብናደርገው እንትኑን ነጭ አድርገን ከዛ ሃርድነሱን ትንሽ ቀነስ እናድርገው። ኦኬ አሁን ልክ እንደዛ የተጋነነ ባይሆን አሪፍ ነው። ራዲየሱን እንጨምረው። ግሬት አሁን ይሄን የመሰለ አኒሜሽን መስራት እንችላለን ማለት ነው። ይሄን የመሰለ አኒሜሽን መስራት ይቻላል ማለት ነው።